እንደ አውሮፓውያን አቆጣጠር በ2050 ዓመተ ምህረት አንድ ቀን ጠዋት ከእንቅልፋችሁ ተነሳችሁ። ከመስኮታችሁ ውጭ የሚታየው ዓለም የሚታወቅ ሊመስል ይችላል። ነገር ግን ሁሉም ነገር የሚሰራው በጣም በተለየ መንገድ ነው። መኪኖች ያለ አሽከርካሪ ይንቀሳቀሳሉ። ሐኪሞች እናንተ ህመም ከመሰማታችሁ በፊት በሽታዎችን ይተነብያሉ። ከተሞች ለራሳቸው ያስባሉ። የአየር ንብረት፣ ስራ፣ ምግብና የሰው ልጅ ህይወት በአጠቃላይ ተለውጠዋል። እነዚህ በአሁኑ ጊዜ ባሉ መረጃዎችና ቴክኖሎጂዎች ላይ በመመስረት በተመራማሪዎች፣ መሐንዲሶችና የወደፊት ትንበያ ሰጪዎች የተሰጡ እውነተኛ ትንበያዎች ናቸው። የ2050 ዓለም የሚቀረጸው ዛሬ እኛ በምናደርጋቸው ምርጫዎች ነው። ለዛሬም በዚህ ቪዲዮ ዓለም በ2050 ምን ትመስላለች የሚለውን የሳይንቲስቶች ትንቢት እንቃኛለን። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሳይንቲስቶች ከሚተነብዩት ትልቁ ለውጥ አንዱ ቴክኖሎጂ ከዕለት ተዕለት ህይወት ጋር እንዴት እንደሚዋሃድ ነው። በ2050 ሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ ሰዎችን ከመርዳት ባለፈ እንደ አጋር አብሮን ይሰራል። የኤአይ ስርዓቶች ትራፊክን፣ ኃይልን፣ ሆስፒታሎችንና መንግስታትንም እንኳ ያስተዳድራሉ። ብዙ ባለሙያዎች ኤአይ በጣም ከመራቀቁ የተነሳ ውስብስብ ውሳኔዎችን ከሰዎች በበለጠ ፍጥነትና በትክክል ያከናውናል ብለው ያምናሉ። ይህ ማለት ሰዎች ይጠፋሉ ማለት አይደለም። ነገር ግን የኛ ሚና ይለወጣል። ማሽኖች ስሌቶችንና ተደጋጋሚ ስራዎችን ሲያከናውኑ፣ ሰዎች በፈጠራ፣ በስነ ምግባር፣ በአመራርና በስሜታዊ ብልህነት ወይም ኢሞሽናል ኢንተለጀንስ ላይ ያተኩራሉ። የስራ ሁኔታ ራሱ በጣም የተለየ ይሆናል። ዛሬ ካላችሁ የስራ አይነቶች መካከል ብዙዎቹ በተለይም በተደጋጋሚ ተግባራት ላይ የተመሰረቱት ይጠፋሉ። የጭነት መኪና አሽከርካሪዎች፣ የሱቅ ገንዘብ ተቀባዮች፣ መሰረታዊ የሂሳብ ባለሙያዎችና የፋብሪካ ሰራተኞች በአውቶሜሽን ሊተኩ ይችላሉ። በተመሳሳይ ጊዜ ዛሬ የሌሉ አዳዲስ የስራ አይነቶች ይፈጠራሉ። ሳይንቲስቶች በኤአይ ቁጥጥር፣ በሰውና በማሽን ትብብር፣ በዲጂታል ሳይኮሎጂ፣ በጠፈር ምህንድስናና በአየር ንብረት ጥገና መስኮች አዳዲስ የስራ ዕድሎች እንደሚፈጠሩ ይተነብያሉ። የህይወት ዘመን ትምህርት አስፈላጊ ይሆናል። ሰዎች በህይወታቸው ውስጥ ብዙ ጊዜ የስራ መስክ ሊቀይሩ ይችላሉ። ትምህርትም ከቤት ወይም ከዩኒቨርሲቲ በኋላ አይቆምም። በ2050 የጤና አጠባበቅ ዘርፍ በጣም አስገራሚ ለውጥ ካጋጠማቸው አንዱ ይሆናል። ሐኪሞች በሽታዎችን ቀደም ብለው ለመመርመር፣ አንዳንዴም ምልክቶች ከመታየታቸው ዓመታት በፊት ለማወቅ በኤአይ ላይ በእጅጉ ይተማመናሉ። የሚለበሱ መሳሪያዎችና በሰውነት ውስጥ ያሉ ጥቃቅን ሴንሰሮች ጤናችሁን በየጊዜው ይከታተላሉ። የሆነ ችግር ከተፈጠረ ስርዓቱ ወዲያውኑ ለእናንተና ለሐኪማችሁ ያሳውቃል። እንደ ካንሰር ያሉ በሽታዎች በመጀመሪያ ደረጃቸው ላይ ሊታወቁ ይችላሉ። ይህም ሕክምናውን ቀላልና ስኬታማ ያደርገዋል። ሳይንቲስቶች ግላዊነት የተላበሰ ሕክምና ወይም ፐርሶናላይዝድ ሜዲሲን የተለመደ እንደሚሆን ይተነብያሉ። ሕክምናዎች በተለየ ሁኔታ ለእናንተ ዲኤንኤ፣ ለአኗኗር ዘይቤያችሁና ለአካባቢያችሁ ተስማሚ ሆነው ይቀረጻሉ። የሰው ልጅ የዕድሜ ጣሪያም በከፍተኛ ሁኔታ ሊጨምር ይችላል። ብዙ ተመራማሪዎች በ2050 የተሻሻሉ መድኃኒቶች፣ የተመጣጠነ ምግብና ቴክኖሎጂ ምክንያት አማካይ የሰው ልጅ ዕድሜ ይራዘማል ብለው ያምናሉ። አንዳንድ ሳይንቲስቶች እርጅናን ራሱን ስለመቀነስ ጭምር ይናገራሉ። ሰዎች የማይሞቱ ባይሆኑም ከ100 ዓመት በላይ በጥሩ ጤንነት መኖር የተለመደ ሊሆን ይችላል። ይህ እንደ የህዝብ ቁጥር መጨመር፣ የጡረታ ስርዓቶችና ማህበረሰቦች ለአረጋውያን እንዴት እንክብካቤ እንደሚያደርጉ እንዲያጤኑ የሚያደርጉ አዳዲስ ፈተናዎችን ይፈጥራል። የአየር ንብረት ለውጥ ሳይንቲስቶች የሚተነብዩት ሌላው አስደንጋጭና አስቸኳይ ትኩረት የሚሻ ዘርፍ ነው። በ2050 የአየር ንብረት ለውጥ ተጽዕኖዎችን ችላ ማለት የማይቻል ይሆናል። የሙቀት መጠን መጨመር አንዳንድ አካባቢዎችን በጣም ሞቃትና ለመኖሪያ አስቸጋሪ ያደርጋቸዋል። የባህር ከፍታ መጨመር በሚሊዮኖች የሚቆጠሩ ሰዎች ከባህር ዳርቻዎች እንዲለቁ ያስገድዳቸዋል። እንደ ጎርፍ፣ ድርቅና ማዕበል ያሉ ጽንፈኛ የአየር ሁኔታ ክስተቶች በተደጋጋሚ ይከሰታሉ። ሳይንቲስቶች የአየር ንብረትን የተከተለ ስደት ወደፊት ከሚገጥሙን ትልልቅ ዓለም አቀፍ ችግሮች አንዱ እንደሚሆንና ሰዎች ለደህንነትና ለሀብት ፍለጋ ድንበር አቋርጠው እንደሚሰደዱ ያስጠነቅቃሉ። በተመሳሳይ ጊዜ ቴክኖሎጂ መፍትሄዎችንም ይሰጣል። ታዳሽ ኃይል የዓለምን የኃይል ስርዓት ይቆጣጠራል። የፀሐይ፣ የንፋስና ሌሎች ንጹህ የኃይል ምንጮች ከነዳጅ በበለጠ ርካሽና ቀልጣፋ ይሆናሉ። ብዙ ሀገሮች በ2050 የካርበን ልቀትን ወደ ዜሮ ለማድረስ ይጥራሉ። ስማርት ኤሌክትሪክ መስመሮች ኃይልን በራስ በማስተዳደር ብክነትን ይቀንሳሉ። አንዳንድ ሳይንቲስቶች የካርበን መያዣ ቴክኖሎጂ ካርበን ዳይኦክሳይድን በቀጥታ ከአየር ላይ በማስወገድ
የምድር ሙቀትን ለመቀነስ ይረዳል ብለው ያምናሉ። የምግብ ምርትም በከፍተኛ ሁኔታ ይለወጣል። በ2050 የዓለም ሕዝብ ቁጥር ወደ 10 ቢሊዮን ሊጠጋ ይችላል ተብሎ ይጠበቃል። ሁሉንም ሰው በባህላዊ የእርሻ ዘዴ መመገብ አይቻልም። ሳይንቲስቶች በቤተ ሙከራ ውስጥ የሚመረቱ ስጋዎች፣ ከእጽዋት የሚዘጋጁ ፕሮቲኖችና ቀጥተኛ የእርሻ ዘዴ ወይም ቨርቲካል ፋርሚንግ እንደሚስፋፋ ይተነብያሉ። በቤተ ሙከራ ውስጥ የሚበቅል ስጋ እንደ ተፈጥሯዊ ስጋ ተመሳሳይ ጣዕም ይኖረዋል። ነገር ግን እንስሳትን ሳይገድሉና ለአካባቢ ጥበቃ አነስተኛ ጉዳት በማድረስ ይመረታል። በከተሞች ውስጥ የሚገነቡ ቀጥተኛ እርሻዎች አነስተኛ መሬትና ውሃ በመጠቀም ትኩስ ምግብ በቅርበት ያዘጋጃሉ። ውሃ በምድር ላይ ካሉ በጣም ውድ ሀብቶች አንዱ ይሆናል። ብዙ አካባቢዎች አሁን ላይ የውሃ እጥረት እያጋጠማቸው ነው። ይህ ችግር በ2050 ይባባሳል። ሳይንቲስቶች የተራቀቀ የጨው ማስወገጃ ቴክኖሎጂ የባህር ውሃን በብቃት ወደ መጠጥ ውሃ እንደሚቀይር ይተነብያሉ። ስማርት የውሃ አስተዳደር ስርዓቶች ብክነትን ይቀንሳሉ። ይሁን እንጂ የውሃ አቅርቦትን ለማግኘት የሚደረጉ ግጭቶች ሊጨምሩ ስለሚችሉ የውሃ ደህንነት ዋነኛ የፖለቲካ ጉዳይ ይሆናል። የ2050 ከተሞች ስማርት፣ የተገናኙና ከዛሬው በጣም የተለዩ ይሆናሉ። ህንፃዎች የራሳቸውን ኃይል ያመነጫሉ። መንገዶች አደጋን ለመከላከል ከተሽከርካሪዎች ጋር ይገናኛሉ። የቆሻሻ አወጋገድ ስርዓቶች ሁሉንም ቆሻሻ በራስ መልሰው ጥቅም ላይ ያውላሉ። ሴንሰሮች የአየር ጥራትንና ትራፊክን ይከታተላሉ። ሳይንቲስቶች ስማርት ከተሞች የበለጠ ደህንነታቸው የተጠበቀ እንደሚሆኑ ይተነብያሉ። ነገር ግን ስለ ግላዊነትና ስለ ክትትል ስጋቶችን ያነሳሉ። ትራንስፖርት ትልቅ ለውጥ ያጋጥመዋል። የኤሌክትሪክ ተሽከርካሪዎች መንገዶችን ይቆጣጠራሉ። በራሳቸው የሚነዱ መኪኖችም በሰው ስህተት የሚደርሱ አደጋዎችን ይቀንሳሉ። የህዝብ ትራንስፖርት በራስ የሚሰራና የበለጠ ቀልጣፋ ይሆናል። በአንዳንድ ከተሞች በራሪ ታክሲዎች ለአጭር ርቀት የተለመዱ ሊሆኑ ይችላሉ። የረጅም ርቀት ጉዞ በከፍተኛ ፍጥነት ባቡሮች ወይም እንደ ሃይፐርሉፕ ባሉ አዳዲስ ቴክኖሎጂዎች ሊለወጥ ይችላል። የግል ኩባንያዎች ከምድር ውጭ ጉዞዎችን በማቅረባቸው የጠፈር ጉዞ ይበልጥ ተደራሽ ሊሆን ይችላል። ስለ ጠፈር ስናነሳ ሳይንቲስቶች የሰው ልጅ እስከ 2050 ድረስ ከፕላኔታችን ውጭ መኖር ይችላል ብለው ያምናሉ። በጨረቃ ወይም በማርስ ላይ ቋሚ የሰው ልጆች መኖሪያዎች ሊኖሩ ይችላሉ። ጠፈር ጠቃሚ የኢኮኖሚ ቀጠና ይሆናል። ለምሳሌ ከትናንሽ ፕላኔቶች ብርቅዬ ማዕድናትን የማውጣት ስራ ይከናወናል። ሳተላይቶች በዓለም ዙሪያ የኢንተርኔት አገልግሎት በመስጠት በጣም ርቀው የሚገኙ የምድር ክፍሎችን ያገናኛሉ። ይሁን እንጂ የጠፈር ፍርስራሾችና የጠፈር ደህንነት ከባድ ፈተናዎች ይሆናሉ። የሰዎች ግንኙነትና ማህበራዊ ህይወትም ይለወጣል። ዲጂታል ህይወት ከዚህኛው ህይወት ጋር በይበልጥ ይዋሃዳል። ምናባዊ እውነታ ወይም ቨርቹዋል ሪያሊቲ እና የተጨመረ እውነታ ወይም ኦግመንትድ ሪያሊቲ ለስራ፣ ለትምህርትና ለማህበራዊ ግንኙነት ጥቅም ላይ ይውላሉ። እናንተ እውነተኛ በሚመስሉ ምናባዊ ቦታዎች ውስጥ በትምህርት፣ በስብሰባ ወይም በኢቨንቶች ላይ ልትገኙ ትችላላችሁ። ይህ ጉዞንና የአካባቢ ተጽዕኖ እንዲቀንስ ይችላል። ነገር ግን ሳይንቲስቶች በጥንቃቄ ካልተያዘ ማህበራዊ መገለልን ሊያስከትል እንደሚችል ያስጠነቅቃሉ። በ2050 ትምህርት በከፍተኛ ሁኔታ ግላዊ ይሆናል። የኤአይ መምህራን ትምህርቱን ለእያንዳንዱ ተማሪ የመማር ዘይቤና ፍጥነት አስማምተው ያቀርባሉ። ትምህርት ቤቶች በጥያቄና መልስ ላይ ሳይሆን በትችታዊ አስተሳሰብ ወይም ክሪቲካል ቲንኪንግ፣ በፈጠራና በችግር አፈታት ላይ ያተኩራሉ። ቴክኖሎጂው በፍትሃዊነት ከተሰራጨ የትምህርት ተደራሽነት በዓለም አቀፍ ደረጃ ይሻሻላል። ይህም አለመመጣጠንን ይቀንሳል። ሳይንቲስቶች ከሚሰጧቸው በጣም አስደንጋጭ ትንበያዎች አንዱ ስለ ሰው ልጅ ማንነት ነው። በአንጎል ኮምፒውተር ግንኙነት በመታገዝ ሰዎች በቀጥታ ከማሽኖች ጋር ሊገናኙ ይችላሉ። ይህ የአካል ጉዳተኞችን የመንቀሳቀስ ችሎታ ሊመልስ ይችላል። ወደፊት ትውስታን ወይም የመማር ፍጥነትን እንኳን ሊያሳድግ ይችላል። ይህ ሰው መሆን ምን ማለት ነው? እንዲሁም እንዲህ ያለውን ጥልቅ ቴክኖሎጂ የሚቆጣጠረው ማን ነው የሚሉ ጥልቅ የሥነ ምግባር ጥያቄዎችን ያስነሳል። እነዚህ ሁሉ እድገቶች ቢኖሩም ሳይንቲስቶች የወደፊቱ ጊዜ የግድ አዎንታዊ ይሆናል ማለት እንዳልሆነ ያስጠነቅቃሉ። ቴክኖሎጂ ህይወትን ሊያሻሽል ይችላል፣ ነገር ግን አግባብ ባልሆነ መንገድ ጥቅም ላይ ከዋለ አለመመጣጠንንና ግጭትን ሊጨምር ይችላል። የ2050 ዓለም ዛሬ በመንግስታት በኩባንያዎችና በግለሰቦች የሚወሰኑ ውሳኔዎች ነጸብራቅ ይሆናል። ሳይንስ መሳሪያዎችን ይሰጠናል፣ እሴቶቻችን ግን እንዴት እንደምንጠቀምባቸው ይመሩናል። ሳይንቲስቶች የሚያስተላልፉት በጣም አስፈላጊው መልእክት ወደፊት የሚመጣው ነገር በራሱ የሚከሰት አይደለም፣ እኛ የምንፈጥረው ነው የሚል ነው። የ2050 ዓለም የሚቀረጸው ቴክኖሎጂን በምንይዝበትና በምንጠቀምበት መንገድ ነው። ላይክ፣ ሼር እንዲሁም
የደወል ምልክቷን በመጫን በየሳምንቱ የሚወጡ የቴክኖሎጂ ቪዲዮዎችን ይመልከቱ።